ሰው እንደማላሳይ ነው ከዚህ የተረዳሁት ነገር ቢኖር አሁን አላዘር በቃ ያላዘር ፍላጎትና ያላዘር አላማውን በዚህ ላይ እኛ እንዳያው ከሆነ የኮሜንተሮች እናንተም ተከወደንሶች እንዳያችሁ ከሆነ በቃ ልጅቷ አጥታ ተሰቃይታ በሱ እግር ስር ሆና ከሱ በታች ሆና እንድትኖር ብቻ ነው የሚፈልገው። አንድ ሰው የሚያፋቅር ሰውና የሚወድ ሰው ምንም ነገር የራሱን አይፈልግም። ፍቅር የራሱን አይፈልግም። ግን የትንሱን አፋቅራታለሁ አላዘር ትንሱን ወዳታለሁ የምትለው በጣም አትወዳትም። እውነቱን ስነግሪ ማለት ነው። ምንም አታፋቅራትም፣ ምንም አታወዳትም። ብትወዳት ኖሮ ምንም ብታጠፋ ምንም ብታደርግ ፍቅር የራሱን አይፈልግም። እንኳን ያንተን ጽንስ ወዱ ላይ ሸክማ ሳይሆን አንተን እንኳን ባታገባ ሩቆና ብትኖር እንኳን ስለምትወዳት ብላ የፈለገችው ነገር ማድረግ ትችላለህ። አኖ ግን አንተ ትንሱን አፋቅራለሁ ማለት የራስህን ነገር ላይ ሁሉ በቃ ቤቱን እንኳን እቃ አስገብታ ባሞላችሁ ጊዜ ተመልሳ መጣ ወደ ሌላ ጦር ወደ ማመታት ወደ ማስደማ የተለያየ ነገር ውስጥ ገባ። ትናንት ደግሞ አፋቅራለሁ ወዳለሁ ምስጤነት የምትለው ምስጤ አንድ እቃ ሳይቀራ ከቤት ለቅባቅማ እንደ ሴቶች ይዛ ወጣ። ቆይ ምን አይነት ፍቅር ነው ያንተ ፍቅር? የቀናት ፍቅር ነው እንዴ? ጋስ እስኪ ምላሱ ለኔ እኮ አንዳንድ ሳስቦ በጣም ጥያቄ ይሆንልኛል። ፍቅር ነው ምንድነው ይሄ ነገር? አረ በስማም እኔ እንደዛ ነሳው አይቻላቅም። አላላዘር ወደ ራስ ተመለስ። በጣም የምታረገው ነገር በጣም የወረደ አሰሳብ ነው ያስከው። አሁን ደግሞ ዩቲዩብን ማዝ ምን ማለት ነው? በጣም የወረደ አሰሳብ ነው ያደረከው ነገር ደግሞ ሁሉን ትክዳለህ። አንተ እንኳን አድርጋ አላደረኩም የምትለው ሰው ባያያችሁ እንኳን ያደረጋችሁትን ነገር ፈጣሪ ያያል። አንደኛ ደረጃ ሰው ምን ይላል ከማለት ውጪ ፈጣሪ ምን ይላል ማለት አለባችሁ። እቺ ልጅ አታሳዝንም እንዴ? ምንድነው አንተ ከዚች ልጅ ጋር ያለ ችግር? ነገ እኮ ትታረቃላችሁ፣ ነገ እኮ አንድ ላይ ትኖራላችሁ። ግን ያደረካችሁ እያንዳንዱ ነገሮች እኮ ከውስጧ ልትረሳ አትችልም። የምታረጋችሁ ነገሮች በጣም አጸያፊ ናቸው። አላዘር አየት ማውራት ገባሽ? ስለምወድሽ ስለማፈቅርሽ ብትወደኝሞ በእንደዚህ አይነት ነገር አይደለም። በሌላ ነገር ነበረ ማድረግ የነበረብን። ምን ነው አንተ ስንት ህይወት ታስተካክል አንተ ነገር ደግሞ የረሳሁት ነው። አንተ ምን ነው የረሳው? ቆይ ሌላ ቻናል ብከፍች እንኳን ሰብስክራይብ አታመጭ። እሱንም እሺ አይወርስ አይደረግም። እንደዚህ አይደረግም። አዲስ ቻናል ብከፍች እንኳን ተሳትሽ አላዘር አሁን እኮ ማለት ነው የተሳሳትኩበት ነገር ስላለ ነው። በዋናነት ደግሞ እንዴት እንደማገኝ አሁን በዋናነት የጠራው እኮ ይሄ ነገር ለመፍታት ነው አይደል እንዴ? ይሄ ነገር ቆይ እንዴት እኔ ያለው ሰርኩባት ምን ቻና የሚባል ነገር አላቀምጠው እንደሷ አትበል። የምን ቻና ነው? አሁን እኮ የሚታወቅ ነገር ማለት ነው። እኔ ለዚህ የሚታወቅ ነገር ስልክህን ወስጄ አንተን ነው የምደልቀው። ይሄንን ማወቅ አለብን። ያለው ነገር ይኸውልህ አሁን ሰምኛለሽ አይደል? እኔ አንድ መስፈርት አለኝ። እሺ በሰላም ቤትሽ ግቢ። አልገባም። ቤትሽ ካልገባሽ ደግሞ እኔ ምንም ቻናል አላውቅም። እኔ አልወሰድኩም። እሺ ጌታ ምችልታል እኮ ይኸውልህ እያልኩ ያለሁት ማለት ነው አላዛር። አሁን እኮ አሁን እሷ ቤት የምትመጣበት ምክንያት ወይ ደግሞ ቤት እንድትገባ ለምን ወጣ ሄደች? እኔ ፍላጎት ነው። ቆይ ለምን ሄደች? ማለት ነው ይሄን ሄድሽው ነገሮች ይሄን ያረፍሽው ምን አገባ ማወቅ አለብኝ። ምን ያገባል? እሺ አያገባኝማ። እሺ እኔ ታዲያ ምንድን ነው የምትጠይቂኝ ታዲያ? በቃ ቻናሌን እኔ አላውቅም ስለ ቻናልሽ አይደለም አላዛር። እንደዛ አሁን መሰለህ አሁን የምታውቀው ነገር አንተ ስሜን አታጥፊ። አሁን ቻናሌን ወስዷል ምናምን ብለሽ ስሜን አታጥፊ። እኔ አላውቅም ያንቺ ቻናል። ኧረ እባክህ ሌላ ሰው የጻፈው ሌላ ሰው ነው ጽፎ ሼር ያደረገው አላዛር። አሁን ይኸውልህ በጣም አሁን የበለጠ ጥላቻን እየፈጠረ የሚመጣ ነገር ለምን ታደርጋላችሁ ግን እንዴ? አሁን እኮ እቺ ልጅ ማለት ነው አሁን እኔ እንትንስ ብዬ ሳይሆን በራሷ ሆነ ጉዳት ይኖርባታል። እንደገና አሁን ቻናሏ ደግሞ እንትን ሲልባት ደግሞ የበለጠ ነው። አሁንም ቢሆን ማለት ነው አንተ ቢያንስ ምን አለበት ያንን ቻናል መልስላት እና ማለት ነው ይኸውልህ አላዛር ዋናነት ነው ያው እንግዲህ ይሄ ቻናል የለፋችበትና ብዙ የደከመችበት ስለሆነ እባክህ አሁን እኔ አሁን ስለ ቻናል ማውራት ይሻላል። ቻናሉ ይበልጣል አይደል? ቻናሉ ይበልጣል። ቻናሉ ይበልጣል እያልኩ ግን አይደለም። እኔ አሁን እኔ ወደዛ እንዳደላው እንዳታስብብኝ። ቻናሉ አይበልጥም። የእናንተ አንድ መሆን ነው የሚበልጠው። ታዲያ ሆኖም ግን ማለት ነው አሁን አንተ ያንን መያዣ መጠቀምህ የሁለታችሁን ፍቅር በአንድ ጊዜ ምልስ ያደርገዋል ማለት ግን አይደለም። አይመልሰው የበለጠ እንደገና ማለት ነው ቆይ ከልቤ ነው። ቆይ ልነግርሽ ነው የበለጠ እንትናችሁ ግንኙነታችሁን ያሻክረዋል።
እንደገና ሌላ ቁርሾ ነው የሚፈጥር ይሄ ነገር ሲሆን እንዴት እንደዛ አድርገህ መፍትሄ በዚህ መንገድ ይመጣል ብለህ ማሰብ እንዴት እንደዛ ታደርጋለህ? አቶ ዳንኤል እኔ ነኝ ዛሬ ጥፋተኛ እንደው ቪዲዮ ይዤ መምጣቴ እንጂ እኔ ነኝ ራሴ ቪዲዮ እየቀረጽኩ ራሴ ላይ ማስረጃ ማመጣው። እኔ አንድ ነገር ልንገርሽ፣ እኔ አንተ አይደለም በየቪዲዮ ይዤ አንድ ነገር ልንገርሽ፣ በስነ ስርዓት እንድናወራ እንድትበልስ ካወራሽኝ አውሪኝ። እሺ ካወራሽኝ አውሪኝ። ምን ነው ማወራ? ምን እንደምታወራ እያወራሁሽ አይደለ? አሁን ሁላችሁ ተረጋግታችሁ እንድታወሩ ነው በዋናነት እኮ እዚህ ቦታ ላይ ወደዚህ ወጣ ብዬ የቀጠርኳችሁ እዛ ጋር ያለ ሰው ስንንጫጫ እንዳይሰማ ብለን አለ ወደዚህ የመጣን። ተረጋግታችሁ በተረጋጋ መንፈስ ለማውራት እንሞክር። እሷ ታወራኛለች። ቆይ በስትክክል አብረሽ በስትክክል አውሪኝ። አይደለም እንደዛ አይደለም። ዝም በል እዚህ ሰው አታሳየኝ። ተይ ዝም በል በቃ ወደዛ ምን ነው በስርዓት እንዲህ በማለት መስሎሻል? እሺ ስነ ስርዓት የለህም። ገባ? የኔን ህይወት ለማበላሸት ነው እኔ ውድሽን ማበላሽ አልፈልግም። ይቅር በይ ይቅር በይ በቃ። እኔ እባክሽ ይቅር በይ። ከአንቺ የምፈልገው ይቅርታ፣ ከአንቺ የምፈልገው ትዳራችን አንድ ላይ እንድንኖር አብረሽን እንድትኖሪ ወደድሽም ጠላሽም ከኔ ጋር ትኖሪያለሽ። ከኔ ጋር ትኖሪያለሽ ወደድሽም ጠላሽም። ከኔ ጋር ታስኖሪ ከሆነ እኔ ደግሞ ምን ቆይ እኔ የምላችሁ ማለት ነው ወደድሽም ጣላሽም ከኔ ጋር ትኖሪያለሽ ይላል። እንኳን በዚህ 21ኛ ዘመን ላይ ያለንበት ጊዜ ይቅርና ድሮ በእናቶቻችን በአባቶቻችን ዘመን እንኳን እንደዚህ ወደድሽም ጣለሽም ከኔ ጋር ትኖራለሽ ብሎ ባል ሚስቷን አያኖራት። ምክንያቱም ካልፈለገች ያ ባሏ ካልተመቻት ህይወቷ ካላማራት ትታ ትወጣለች። ምክንያቱም መፍቶ ነው። አንድ ሰው ትዳር ሲመስረት ወዶ ፈቅዶ ነው። በራሳችሁ ወዶ ፈቅዶ እንደሚያገባ ወዶ ፈቅዶ ይፈታል እንጂ አላዘር አሁን ያለ ካሳሳብ በቃ እኔ ጉልበተኛ ነኝ፣ እኔ ኃይለኛ ነኝ፣ ማንም ከኔ በላይ የለም፣ ህግ እንኳን ከኔ በላይ የለም ነው የሚለው አስተያየት ነው አንተ እያሳያለ ማለት ነው። ሶ እንደዚህ የሰው ዩቲዩብ በማዝጋት የሰው ነገር በመያዝ እንደዚህ በቃ ጉልበት አሳያለሁ የምትለው ከሆነ በጣም ተሳስተሃል። ጀስት አንተ ልክ ትንሱ ዩቲዩብ እንደዘጋ ትንሱም ያንተን ዩቲዩብ ማዝጋት ትችላለች። ሁለቱንም ከእናቶም ሳይቀራ ሶስቱንም ዩቲዩብ እንደዚህ አይነት ሳይሆን አንድ ሰው ማሸነፍ የምትችለው በፍቅር ነው እንጂ ምንም ቢሆን እኮ አብሮ በልታችኋል፣ አብሮ ጠጥታችኋል፣ አብሮ ጥሩ ፍቅር ጊዜን አሳልፋችኋል። ለምንድን ነው ይህንን ያህል እንደ ጠላት የምትሆነው? በቃ እሷ አጥታ ተቸግራ መታ በአንተ ቤት ውስጥ እንድትኖር ፍላጎት ይሄ ብቻ ነው። ፍቅር ሳይሆን ቅናት ውስጥ ነው በአንተ ላይ ያደራ ማለት ነው። ካላዘር ጋር ይቅርታ አድርጉልኝ፣ ያወራው በአስቴት ላይ እየተሳሰት ከሆነ ይቅርታ አድርጉልኝ። ግን ያለ ነገር ነው የሚያወራው። ምክንያቱም ቅናት መንፈስ ነው እንጂ ይሄ ፍቅር አይደለም። ኔቨርቲንግ ፍቅር አይባልም ይሄ ነገር። በጣም ይችል ልጅ ምስኪን ልጅ ናት። አዎ ብዙ ነገር ልታጠፋ ትችላለች። አይ ነው ግን ሰው ልጅ ሆኖ ስህተት ማይሰራ ሰው የለም። ግን ስህተት ሰርቶም ሰው በልክ አለ። ነገሮች ሁሉ በልክ ነው። አንዱ ሲያጠፋ አንዱ ይቅርታ ልብን መኖር ይገባሃል። ግና አላዘር ግን በጣም በጣም አበዛ። በጣም በሴት ልጅ ላይ በጣም ጭንኮና አበዝተሃል። አንድ ጊዜ ራሱ እንደ አያቶች እንደ ድሮ ዘመን አኖራታል ቀጠቅ ምናምን። ይሄ አይቻልም። በቃ ህልም ነው። አያ ህልም ነገር ነው እንጂ አይቻልም። ምታኖራት በፍቅር ነው እንጂ እንደዚህ አይነት ፉክክር በህግ ያስጠይቃል። ያደርጋትን ለምን በዛ መንገድ አትረዳም አንተ እንዴ? አንተ እንኳን በፍቅር መሽመጣች ገባኝ። አይ እሱ ፍቅር እኮ ባሁን በእንደዚህ አይመጣማ። ፍቅር ሰጪ ተጎጂዋ ምን ነኝ? ፍቅር ሰጪ ምን ነኝ? ምን እንዴት ነው የምታስበው? ማለት ፍቅር የሰጠሁሽ ማን ነኝ? እኔ ነኝ ፍቅር የሰጠሁሽ። ፍቅር ሰጠሽ የምስልሽን ፍቅር የማታየው አንቺ ነሽ። እያለቃቀስክ አትምጣ። ትንሣኤ ስለምወድሽ ስለማፈቅርሽ ነው ባለቅስ። ብታፈቅረኝ ኖሮ እንደዚህ ሆኜ በዚህ ሰዓት ማለት ነው እንደዚህ አትሆንብኝም ነበር። አንተን ከእናት ስራ ሳትወጣ እኔን አፈቀርኩሽ ምናምን መጀመሪያ ህይወትን አስተካክል። አንቺ በራሴ ቆምኩ ነኝ። የታለች አለች የለችም። በራሴ ቆምኩ ነኝ። በራሴ ቆምኩኝ አይደለ? ግን አንቺ ደግሞ ልብሽን ያሳበጠውን ነገር እሷ የተማመሽበትን ነገር አሁን አላዛር በጣም ፈጣሪ ነው እሺ የምተማመነው። በቃ ፈጣሪ ከሆነ አትጠይቂኝ። ተማምኜ ነው አንተ ገደል የከተተኝ። ፈጣሪ ነው የምታምኚው? አንተን ተማምኜ ገደል ከተተኝ። አላዛር አንድ ነገር አሁን እመኚኝ እኔን ገደል ከተተሽ እኔ ገደል አትለኝሽ። አንተ ፈጣሪ ደግሞ አንተን የነሳኝ አንተ ላይ ተማምኜ ስለነበረ ነው። ገባህ አይደለ? ሰው ሸንበቆ ነው። ሸንበቆ መሆንና በቃ እሺ። ለምን እንደምትጠይቂኝ ታዲያ ምን አለ? የምን ቻናል? ቻናሌን ሰጠኝ። የምን ቻናል?
ቆይ እኔ ልንገርሽ፣ እኔ አሁን እኮ በተረጋጋ መንፈስ እናውራ። ለዛ እዛ ስትጎረጉሪ አጥፍተሽው ደግሞ እኔ ጋር አታውሪ። እኔ አላቅልሽም። አናዘር አሁን ቢሆን ማለት ነው እኔ ምን አይሲ ማስረጃ አለኝ። ማስረጃ የሌለኝ እያንዳንዱ ነገር ማስረጃ አለኝ። አንተን ለመክሰስ በቂ ማስረጃ አለኝ። ከሰሽኛ ከአንተ ጋር በየፍርድ ቤቱ አልንከራተትም። በዚህ ሰዓት ብዬ አንድ ነገር ልንገር፣ የትኛው ህግ ነው የዩቱብ ቻናል አጠፋ ብሎ እኔን ከሰሽ ከዛ የምታሰረው? ለምን አንተ በቸነታ በጣም በተረጋጋ መንፈስ እያወራን አልነበር? እንደ አንተ የምትሆነውን እያያለን። እኔ የምፈልገው ከሷ ቤት እንድትገባ ነው። ቤትሽ ግቢ፣ ባለትዳር ነሽ፣ ቤትሽ ግቢ። ቤት የምትገባበት እኮ መንገድ እኮ እንደዚህ አይደለም። ቤት የምትገባበት መንገድ እኮ እንደዚህ አይደለም። አንተ ለእርቅ የምትመጣበት መንገድ መቼ ዕለት አዘጋ ሆነ ዳኒ እንደዚህ እያልከኝ አልነበር እንዴ? የምትገባበት መንገድ እንደዚህ አልነበረማ። አሁን እኮ አንተ በዚህ በኩል ዳኒ አስታርቀኝ ምናምን ብለህ እንትን ትላለህ። አሁን ይኸውልህ እንትን በዚህ በኩል እባክህን ፈልግልኝ አልከኝ። እሺ ብዬ ደግሞ አሁን ለምሳሌ ያክል እሷም ከጠፋችበት ከዛም ተብላ ደግሞ ስትመጣ ደግሞ በሌላ መንገድ እስከዛ በዚህ መሀል እስከምትገኝ ድረስ እንኳን አንተ ደግሞ በቻናል መዝጋት ደግሞ ሄድክና ይሄ ደግሞ የእርቅ መንገድ አይሆንማ። ዳኒ መጀመሪያ ምን አለ ሊያስፈራራኝ ቤት አልወጣም ብዬ ቤት ውስጥ ስቀመጥ የቤት እቃ አውጥቶ አሳየኝ። ከዛ ማንነቴን ደግሞ አሳየው። ከዛ በኋላ በራሷ ቆማ ትኖራለች አለና ደግሞ ቤቴ ነው ልታረቅ ምናምን ይቅርታ መረኩለት ቤት ገባ ነበርንበት መቼት የነበረውን ነገር አስብ። አሁን ዛሬ ስትመጣ ደግሞ በጣም ብዙ እኮ ነው። እላይ ላይ ቡና ደፋ። የሴት ሰውነ ላይ ቡና ይደፋ። ለአንተ አለማወቅ ይኸው ያደረከኝን እያየ ነው አደለ? በቃ እሱም ደህና ሆንሻል። ምንድነው ደህና መሆኑ? በቃ ቁስል ነው። ቁስል እኮ ይጠፋል አይደለም? አሁን እኮ መሰለኝ አሁን ደግሞ ልታብዳኝ ነው ቤት ምገባለህ። ምን ልታረገኝ? እሱን የቀር አደለም ወይ መወርወር አሁን ራሱ ማለት ነው። አሁን እኔ እንደዚህ አደርግሻለሁ። ቆይ ለመቸለታም እኮ አላዛር አሁን ራሱ ይኸው እንደዚህ ያረከኝ ስትልህ እኮ አንድ በቃ መዳነ የምትላት እኮ መቸለታ አላረኩም እያልከኝ ነበር። ለምን ተዋሻለህ? አንደኛ፣ ሁለተኛ ደግሞ ማለት ነው እየተመታታችሁ በውስጥ እንትን እያላችሁ እኔ አሁን እሷ መቶኛል ስትል አንተ አልመታዋትም እያልክ ነበር። ዋናው ግን አሁን ለእናንተ እርቅ የሚሆነው ቢያንስ ማለት ነው እንደው እርቅ መሆን እዚህ ጋር አቶ ዳኒ እግዚአብሔር አምላክ ይባርከው። የምር ቁስሉ ተፈውሷል እያለ ነው። ባለፈው ጊዜ አልመታሁም አላየሁም እያለ እሷ ስትለቅስ እሱ እየሳቃት እያደሰሳት ነበር። አልዓዛር ፍላጎቴ ልጅቷን ምን ማድረግ ፈልጎ እንደሆነ አላውቅም። ብቻ የሆነ በቃ ጣላትነት አለ፣ በቀል አለ፣ አይ ዶንት ኖ ብቻ አላውቅም እና